Serrano, 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 Hello friends, I'm Pastor Joseph, Director of DML Ethiopia. Ethiopia is one of the East African countries. DML have started before 8 years in Ethiopian Kalihot Church. Ethiopian Kalihot Church is one of the biggest denominations in the country with more than 12 million members and 12,000 local churches. Last 7-8 years, because of DML ministry, we have seen a lot of spiritual, economical, social, and environmental impacts. Let me share you some impact stories. Be with us. Serrano, Serrano, Serrano. የተወደዳችሁ ቅዱሳን አሁን የምንገኘው ከአዲስ አበባ 540 ኪሎ ሜትር ርቃ በምትገኝ በደቡብ ክልል በጎፋ ዞን በዛላ ወረዳ ጋልማ ከተማ ነው የምንገኘው። ይህን ያህል ርቀት ተጉዘን የመጣ ነው በኢትዮጵያ ቃለ ሕይወት ቤተክርስቲያን በሚሰጡ ስልጠናዎች እግዚአብሔር ያደረገውን ምስክርነት ወደ እናንተ ለማቅረብ ነው። አጠገቤ ላይ ወንድማችን ዮናስ ዮሴፍ እንዲሁም ደግሞ ወርቅነህ አብረውን አሉ። የሕይወት ምስክርነታቸውን በተለይም ከሥራ ጋር በተገናኘ ከስልጠናው የተነሳ በሕይወታቸው እግዚአብሔር በቤተክርስቲያናቸው በአካባቢያቸው የሥራ ዕድል በመፍጠር ለመንግስት ግብር በመክፈል በአስራት ወንጌላውያንን በመላክ በተለያየ ሱስ ውስጥ የታሰሩትን አስጠግቶ አቅርቦ ሥራ በመስጠት የሥራ ዕድል በመፍጠር ወደ ጌታ እንዲመጡ ምን ያህል እግዚአብሔር በረከት ያደረጋቸው እንደሆነ ከነሱ አይተው ደግሞ ብዙዎች ወደ ተለያዩ ስራዎች እንዲመጡ እግዚአብሔር ምክንያት አድርጎ እንደተጠቀማቸው ለእግዚአብሔር ክብር ለቅዱሳን መነሳሳት ደግሞ የሚሆን ምስክርነት ለማቅረብ ነው። Serrano, Serrano, Serrano. ኢትዮጵያ ቃለ ሕይወት ቤተክርስቲያን DML የሚባል ደቀ መዛሙርቶችን የማፍራት ስራ በሚሰሩበት ስልጠናውን ፓስተር ዮሴፍ ጋበዘ። የመጀመሪያ ዙር ስልጠና ወስጄ እንደመጣው ትንሽ ክሊኒክ ነበረች። ክሊኒኳን እየሰራው ጎኑ ላይ ሱቅ ከፈትኩት። ሱቁን ሞተር ስፔር ፓርት ሱቅ ነበረች። ሱቁን የማስፋት ስራ ጀመርኩት። ከዛ ክሊኒኩንም የማስፋት ስራ ጀመርኩት። ትንሽ የቆየው ከአንድ 4 ወንድማሞች እርስ በርስ ተስማምተን ማዲያ እንክፈት በሚል ሐሳብ ቦታ ከመንግስት የማዲያ ቦታ ጠየቅን። ማዲያ ቦታውን እግዚአብሔር አሳልፎ ለኛ ሰጠ። ከተወሰነ ጊዜ በኋላ አጋጣሚ ዕቁብ ይወጣል። የወጣበትን ዕቁብ ተጠቅመን 2000 ነው በአንድ አመት ያን እነዛን 8 ሚሊዮን 500 ሺህ 17 ሚሊዮን ብር ካሽ አውጥተናል። ምንም ከባንክ ጋር ሳይኖር በሲኖች ዕቁብ እየጣልን ሁለተኛ ማዲያ ለምን አንጀምርም ተባባልን። ሁለተኛውን ስንጀምር ሲኖችን ገዛንና ቀጥታ ወደ ሌላ ማዲያ እንግባ ተባባልን። ማዲያ ቦታ ወረዳውን ጠየቅን። እግዚአብሔር ይባርካቸው ቦታውን ፈቀዱ። በሶስተኛው ቀን ላይ አዲስ አበባ ሄድን። ታንከር ጫንን፣ ትራንስፈርመር አመጣን፣ ታንከሮችን 4 ታንከር አመጣን፣ አልጋ ቤት ዲዛይን አወጣን፣ ቢሮን ይሄን ዲዛይን አወጣንና ስራ ውስጥ ገባን። ሎደር ማሽን ደግሞ እንገዛለን ተባባልን። ሄድን። ሎደሩን እግዚአብሔር ስሙ ይባረክ ምርጥ ሎደር እግዚአብሔር ሰጥቶ አምጥተን ለከተማችን ማነቆ የሆኑ ቦታዎችን በአየር ላይ በአንድ ሳምንት ጠርገን ጨርሰን ወረዳ መንግስትም ምስጋና አቅርቦ ዞን መንግስትም ምስጋና አቅርቦ የአካባቢውን ችግር እየፈታን እንገኛለን። በእጃችን ላይ 23 ሰራተኞች አሉ። ከነዛ ከፍተኛ ደሞዝ ማገኘው እስከ 50 ሺህ ነው። ከተማውን እናለማለን ብለን ስንጠይቅ ለነዚህ ይገባል በማለት 2600 ካሬ በጋልማ ከተማ መሃል ከተማ ላይ ስለተሰጠ እሱን አሁን የማልማት ስራ ለመስራት ከወንድሜ ወርቅነህ ጋር አብረን እየተመካከርን እንገኛለን። አቅም ደካሞች ላይ ማይጠመ ላይ ክፍያ ፈጽመን 60 ሺህ ብር ከፍለናል። በበዓላት ወቅቶች ላይ ለእያንዳንዱ ነፍሳት የሚያስፈልገውን ነገር አስቤዛ እናዘጋጃለን። አንዱ እኔ ላባጆ ላይ ሰራለው አለ። ላባጆ ላይ ሰራለው ብሎ እየጠየቀ ነው ብሎ ወርቅነህ ሲጠይቅ ሰራለው ካለ ይስራ አክቲቭ ከሆነ አለ። ስመጣ ጊዜ በጌታ አይደለም። የሚገርማችሁ መጀመሪያ ወደዛ ሲገባ ምንም የሌለው ሰው ካርታ ፍላን ቀስ አድርገው ገዛ።
በገዛው ካርታ ፕላን ላይ ቤት ሰራለው አለ። አሁን ለራሱ የሚሆን ቤት ሰርቶ ጽድት ብሎ እየኖረ ነው። እግዚአብሔር ይመስገን። ካፒታላችን በቀላሉ ከሀብት ቆጠራ ውጭ ቢያንስ እስከ 100 ሚሊዮን ይኖራል። ቢያንስ ለኛ አሁን ከ40 በላይ ካርታ አለ። ገጠር መሬትን ጨምሮ ከተማ መሬትን ጨምሮ የተለያዩ ከተማዎች ላይ ካርታ ፕላን አለ። የእግዚአብሔር ስጦታ ጭፈራ ቤት፣ መጠጥ ቤት፣ ምግብ ቤት፣ የተለያዩ ስራዎች የሚሰራበት ነበር። ከዚህ በኋላ እግዚአብሔር ይሄንን ነፃ የሰጠበት ለኔ ስጦታ ነው የሚለው። ገዝቻለሁ አልልም። 10 ሚሊዮን ብር ይቅርና 20 ሚሊዮን ብር የማይሸጥ ቦታ እግዚአብሔር ቤት አሳልፎ ሰጠኝ። ኃጢያን ይሰበስባሉ፣ ጻድቃን ይወርሳሉ ተብሎ እግዚአብሔር ቃል ላይ እንደተጻፈ፣ ስለዚህ በዛ መልክ እግዚአብሔር ስጦታ የሰጠበት ስለሆነ እጅግ በጣም እግዚአብሔርን አመሰግናለሁ። አሁን ለጥገና እና ለእድሳት ለአልጋ 5 ሚሊዮን ብር ያስፈልጋል። እሱንም 5 ሚሊዮን ብር አዘጋጅቼ ወደ ስራ ገብቻለሁ። በዚህ ዓመት ላይ 12 ሚሊዮን ብር ሁለት ዙር እቅብ ወጣ። ሁለት ዙር 12 ሚሊዮን ብር ወጣ። ከዛ 1 ሚሊዮን 200 ሺህ ብሩን ያለ ምንም ፍርሻሽ ለቤተ ክርስቲያን አስረከብን። እግዚአብሔር ይመስገን። ቤተ ክርስቲያንም ባርካ አሁን በዛ መልክ እያገለገልን። መሬቶች ሲበዙ ጊዜ 10 ስዳስ ከመሬቱ አንዱን አስራት ነው የምናወጣው። አሁን ደግሞ ሰሞኑን በውስጥ ላይ ቆጥሬ አንድ አስራት ላውጥቻለሁ። ቤተ ክርስቲያን ላይ ይፋ አላደረኩም። ከዚህ በፊት አንድ ወንጌላዊ ብሔራዊ ወንጌላዊ ልከን ነበር። አሁን ደግሞ ሁለተኛውን ብሔራዊ ወንጌላዊ ለመላክ ከህብረቱ ጋር ተነጋግረን በጀት ሁሉ አስተካክለን የመደቡ ይገኛሉ። ጌታ ቢፈቅድ ደግሞ 2019 ላይ ቢያንስ 2 ወንጌላውያንን ለመላክ እቅድ አውጥተን እየሰራን እንገኛለን። ለመንግስት ግብር በአመት ከዚህ በፊት 40 ሺህ ብር ነበር። 60 የመጀመሪያ አመት ከከፈልን በኋላ በዛልን። አሁን ሶስተኛው ላይ 1 ሚሊዮን ምናምን ብር ሲመጣ በደስታ በምስጋና ከፈልን። 2015 ላይ ትምህርቱን ከተማርኩ በኋላ መስጠት የሚለው ነገርና ደንበኛ እንዴት መያዝ እንዳለብኝ ትልቅ አስብ ከትንሽ ጀምር በጥልቀት ሂድ የሚለው ትምህርቱን ከተማርኩ በኋላ በጣም ወዶ የሆነ ሰው ጋር አብራን ስራ ጀምረናል። የቀን ሰራተኛ ሆኜ በቀን 270 ብር ደመወዝተኛ ሆኜ የሚሰራው ከዚህ ወደዛ ከዮኒያስ ጋር አብረን ሆነን ብዙ ሰራተኞቹ ተቀጥሮ እየሰሩ ናቸው። አንድ ማዳያ ላይ ነው የጀመረው ነው። አብረን ስንጀምር ሁለተኛ ማዳያ ተክነናል። ብዙ ራዕይ ወደፊት ለማሳካት ብለን ከውጭ ከቻይና ጋር ያለውን ስራዎችን ለመስራት ብዙ ትስስሮችን ፈጥረናል። ከዚህ በኋላ እግዚአብሔር ካለ ጋልማ ላይ አንድ ፋብሪካ፣ ጎፋ ላይ አንድ ፋብሪካ፣ ወላይታ ላይ አንድ ፋብሪካ እና ትምህርት ቤቶች ላይ ለመስራት ጥሩ ዝግጅት ላይ እያደረግን እንገኛለን። ለወገኖቼ አንድ መልእክት አስተላልፋለሁ። ከተማ ያላችሁት አንደኛ ዶሮ እርባታ እንደምንም ብላችሁ፣ ሁለተኛ ካፍቴሪያም ቢሆን ከፍታችሁ በማህበር ተደራጁ። ገጠር አካባቢ ያላችሁ ሰዎች እርሻ የመሬት እርሻውን ተጠቀሙ። ጧት 2 ሰዓት ቢሮ ከመሄድ በፊት እስከ 12 ሰዓት እስከ 1 ተኩል ድረስ ጥሩ ስራ ሰርተ መሄድ ትችላለህ። መንግስት ሰራተኛ ሆይ ተነስ ለስራ። ስራ የተሰራልበት ስራ